ወላሂ ይሄን ቪዲዮ ብታሳልፈው ከኔ ላይ ምንም ነገር አይጎልብኝም። እኔ ምንም የምጎደው ነገር የለም። አንተ ግን በማዳመጥና በማየት ትጠቀምበት ነበር። እስኪ ይሄን ቪዲዮ ልብ ብለህ አዳምጠውና ለወንድሞቻችሁ ሼር አድርጎላችሁ ወደ ቪዲዮ። ቢስሚላህ። ውድ የተከበራችሁ ወንድሞቼና እህቶቼ ዛሬ የሚያስታውሳችሁ ነገር ቢኖር ምንድነው እቺ ዱንያ እንዳታታልለን የሚለው ነገር ሊያሳስባችሁ ነው፣ ላስታውሳችሁ ነው። አላሁ ጀለ ወዐላ ወማ ሃዚሂ ለሐያቱ ዱንያ ኢላ ለህወን ወለዒብ፣ ይህ የዱንያ ህይወት፣ ይህ የቅርቢቱ ዓለም ህይወት ኑሮ የአዋቂዎችና የህፃናቶች ጫወታ እንጂ ሌላ ነገር እኮ ቁም ነገር ያለው እኮ ነገር አይደለም የዱንያ ህይወት ይለናል አላሁ ጀለ ወዐላ። ወኢና ማለትም የመኖሪያ ሀገር የሚኖርበት ሀገር ሴቶች በደንብ አዳምጡ። ወላሂ እሺ የሚል ነገር ከለመዱ ጀርባቸው ላይ ሺህ ነገር ባላቸው ይሰጣቸዋል። አንድ እኮ አይደለም ሺህ፣ እሺ ውስጥ ሺህ ስላለ ከተኮፈሰች እኩል የምታወራ ከሆነች እሺ የሚል ቃል የሚርቃቸው ከሆነ የመኖር ዋስትናዋ ቤት ውስጥ በጣም ከባድ። እሺ ስትል ትገላለች። ንብረት ደብቆኝ ምን ደብቆኝ እያሉ ተረት ከማውራት ሌላ የቀረቀረውን ያመጣልሻል። አንቺ ብቻ እሺ በይ። ሲገባ የራህመት ፊት አሳየው። የታምሽተ ነው አታየው። በሰላም ነው ሐቢቢ ያመሻልኝ እንዲህ ነው የሚጠየቀው። ያለበለዚያ እኮ በቃ የማዕከላዊ ጥያቄ መሰለ ማለት ነው። ባልነቱ ራሱ ይጠፋበታል። አይ እንኳን አመሻብሽ፣ ዋናው እንኳን አንተ በሰላም መጣህልኝ። ለምንድን ነው የውሸት የሚለቀስ? ዋናው እሱ በቤት በዛ በድቅድቅ ጨለማ ሰዎች በእንቅልፍ በሚያንኮራፉበት እጅግ በጣም እንቅልፉ በሚጥምበት የሌሊቱ 1/3 በሆነበት ወይም ከ9 ሰዓት እስከ 11 ሰዓት ባለው ሰዓት ላይ እንቅልፉ በጣም የሚጥምበት ሰዓት ነው። ነፍስያችንም መተኛቱን በጣም ትፈልጋለች። አላህ ምቺን ሰዓት ደግሞ ይፈልጋታል። እሱም ወደ ቅርቢቷ ምድር ይወርድና ማን ነው የሚጠይቀኝ የምሰጠው? ማን ነው ጭንቅ ያለበት የምፈርጀው? ማን ነው ወንጀል ያለው የምምረው ብሎ አላህ ትልቅ እድል ትልቅ ጥሪ ያደርግልናል። በሌላም የቁርአን አያ አላህ ስለዚህ ሰዓት ሲነግረን ወቢልአስሐሪ ሁም ይስተግፊሩን፣ በንጋት ላይ ተነስተው ጌታቸውን ምህረት የሚጠይቁት ናቸው ይላል። ብርቅዬ ሰዓት፣ ምርጥ አጋጣሚ ነው። ነቢዩም ስለዚህ ሰዓት ሲነግሩን እናንተ የሰው ልጆች ሆይ በመካከላችሁ ሰላምታን አብዙ፣ የተራበንም አብሉ። ሰዎች በተኙበት ሰዓት ተነስታችሁ